ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች ኮሜንት ላይ ባስቀመጣችሁልኝ አስተያየት መሰረት በቤት ውስጥ ባሉ እቃዎች ዙሪያ ላይ በማተኮር የእንግሊዘኛ ትምህርቶችን አዘጋጅልን ብላችሁ ኮሜንት አድርጋችሁልኛል። በዛ መሰረት ዛሬ ወደ 30 የሚሆኑ አረፍተ ነገሮችን አዘጋጅቼላችኋለሁኝ። በዚህ ዙሪያ ላይ እንማራለን። በአማርኛ እየተረጎምን እንማራለን። ዝግጁ ከሆናችሁ ወደ ትምህርታችን እናምራ። በመጀመሪያም ሳሎንና መኝታ ቤት ውስጥ የምንጠቀምባቸው እቃዎች ላይ ትኩረት በማድረግ አረፍተ ነገር እንሰራለን። I sit on the sofa. I sit on the sofa. ሶፋው ላይ እቀመጣለሁ። ሶፋው ላይ እቀመጣለሁ። Turn on the television. Turn on the television. ቴሌቪዥኑን አብራው ወይም ቴሌቪዥኑን አብሪው ማለታችን ነው። The bed is very soft. The bed is very soft. አልጋው በጣም ለስላሳ ነው። አልጋው በጣም ለስላሳ ነው። Put your clothes in the wardrobe. Put your clothes in the wardrobe. ልብሶችህን ቁም ሳጥኑ ውስጥ አድርግ ወይም ልብሶችሽን ቁም ሳጥኑ ውስጥ አድርጊያቸው ማለታችን ነው። I need a pillow to sleep. ለመተኛት ትራስ ያስፈልገኛል። I need a pillow to sleep. Close the curtains. መጋረጃዎቹን ዝጋቸው ወይም መጋረጃዎቹን ዝጋቸው። The clock is on the wall. The clock is on the wall. ሰዓቱ ግድግዳው ላይ ነው። ሰዓቱ ግድግዳው ላይ ነው። Switch off the light. Switch off the light. መብራቱን አጥፋው ወይም መብራቱን አጥፊው ማለታችን ነው። Clean the mirror. Clean the mirror. መስታወቱን አጽዳው ወይም መስታወቱን አጽጂው ማለታችን ነው። The carpet is red. The carpet is red. ምንጣፉ ቀይ ነው። ምንጣፉ ቀይ ነው። የቤታችን ምንጣፍ ሊሆን ይችላል ወይም የሳሎናችን ሊሆን ይችላል። አሁን ደግሞ ወጥ ቤት አካባቢ ወይም ኪችን አካባቢ የሚነገሩ የእንግሊዘኛ አይነቶችን እናያለን። The water is in the fridge. The water is in the fridge. ውሃው ፍሪጅ ውስጥ ነው። ውሃው ያለው ፍሪጅ ውስጥ ነው ማለት ስንፈልግ The water is in the fridge እንላለን። Cook the food on the stove. Cook the food on the stove. ምግቡ በምድጃው ላይ ነው ያለው። ምድጃው ላይ ምግብ አለ፣ የተሰራ ምግብ ማለት ነው። Give me a spoon. Give me a spoon. ማንኪያ ስጭኝ ወይም ማንኪያ ስጠኝ ማለታችን ነው። በወጥ ቤት ውስጥ ያሉ እቃዎች ናቸው እነዚህ። Wash the dishes in the sink. Wash the dishes in the sink. እቃዎቹን ገንዳው ውስጥ ጠባቸው ወይም እቃዎቹን ገንዳው ውስጥ እጠቢያቸው ማለታችን ነው። የሚታጠቡ እቃ ካሉ ማለት ነው። The plate is on the table. The plate is on the table. ሳህኑ ጠረጴዛው ላይ ነው። ሳህኑ ጠረጴዛው ላይ ነው። Cut the bread with a knife. Cut the bread with a knife. ዳቦውን በቢላዋ ቁረጠው ወይም ዳቦውን በቢላዋ ቁረጩ ማለታችን ነው። I drink tea from a cup. I drink tea from a cup. በጽዋ ሻይ እጠጣለሁ። በጽዋ ሻይ እጠጣለሁ። በጽዋ ሻይ ስለማይጠጣ ቲ የሚለውን እናንተ ደግሞ ተላ ማለት ትችላላችሁ። ጠላ ማለት ነው ወይም ቢራ ማለት ትችላላችሁ። The kettle is boiling. The kettle is boiling. ማሰሮው እየፈላ ነው። የሆነ ነገር ጥደል ሊሆን ይችላል። እየፈላ ነው ማለታችን ነው ማለት ነው። The kettle is boiling.
እየፈላ ነው ማለት ነው። ኦፕን ዘ ድሮር፣ ኦፕን ዘ ድሮር መሳቢያውን ክፈት ወይም መሳቢያውን ክፈችው ማለታችን ነው። ዩዝ ኤ ፎርክ ቱ ኢት ለመብላት ሹካ ተጠቀሚ። ፓስታ ሊሆን ይችላል፣ መኮረኒ ሊሆን ይችላል፣ እየበላን ሊሆን ይችላል። ለመብላት ስንፈልግ ሹካ እንጠቀማለንና በእንግሊዘኛ ምን ማለት አለብን? ዩዝ ኤ ፎርክ ቱ ኢት እንላለን ማለት ነው። አሁን ደግሞ መታጠቢያ ቤትና ሌሎችም ቦታዎች ላይ ያሉ እቃዎችን መሰረት በማድረግ የእንግሊዝኛ ቃላቶችን እንማራለን። ብራሽ ዮር ቲዝ ዊዝ ኤ ቱዝ ብራሽ፣ ብራሽ ዮር ቲዝ ዊዝ ኤ ቱዝ ብራሽ ጥርስህን በቡርሽ እጠብ፣ ጥርስህን በቡርሽ እጠብ። እዚህ ላይ ምንድነው? ቱዝ ብራሽ ማለት የጥርስ ማጽጃ ሳሙና ነው። ብራሽ ደግሞ ማጽጃው እቃው ማለት ነው። እቺ በእጃችን ይዘን የምንፈገፍግባት ጥርሳችን እሷ ናት ብራሽ። ብራሽ ዮር ቲዝ ዊዝ ኤ ቱዝ ብራሽ እንላለን ማለት ነው። ጥርስህን በቡርሽ እጠብ ወይም ጥርስሽን በቡርሽ እጠቢ ማለታችን ነው። ዘ ታውል ኢዝ ድራይ፣ ዘ ታውል ኢዝ ድራይ፣ ዘ ታውል ኢዝ ድራይ ፎጣው ደረቅ ነው፣ ፎጣው ደረቅ ነው፣ ፎጣው ደረቅ ነው። ዋሽ ዮር ሃንድስ ዊዝ ሶፕ፣ እጅህን በሳሙና ታጠብ ወይም እጅሽን በሳሙና ታጠቢ ማለታችን ነው። ዋሽ ዮር ሃንድስ ዊዝ ሶፕ ስንል ማለት ነው። አይ ባኬት ኢዝ ፉል ኦፍ ዋተር፣ አይ ባኬት ኢዝ ፉል ኦፍ ዋተር ባልዲው በውሃ ተሞልቷል፣ ባልዲው ውስጥ ውሃ አለ ማለታችን ነው። ስዊፕ ዘ ፍሎር ዊዝ ኤ ብሩም፣ ወለሉን በመጥረጊያ ጥረጊው ወይም ወለሉን በመጥረጊያ ጥረገው ማለታችን ነው። ትእዛዝ ነው ማለት ነው። ጥረግ ወይም ጥረጊ እያልን ነው ማለት ነው ወለሉን። ኦፕን ዘ ዊንዶው፣ ኦፕን ዘ ዊንዶው መስኮቱን ክፈተው ወይም መስኮቱን ክፈችው። ሉክ ዘ ዶር፣ ሎክ ዘ ዶር፣ ሎክ ዘ ዶር በሩን ቆልፍ ወይም በሩን ቆልፊው። ፑት ዘ ትራሽ ኢን ዘ ቢን፣ ፑት ዘ ትራሽ ኢን ዘ ቢን ቆሻሻውን በቆሻሻ መጣያ ቅርጫት ውስጥ አድርገው ወይም አድርጊው ማለታችን ነው። ዘ አይረን ኢዝ ሆት፣ ዘ አይረን ኢዝ ሆት ካውያው ትኩስ ነው፣ ካውያው ትኩስ ነው። የልብስ መተኮሻ ሊሆን ይችላል። የሆነ ብረት ነገር አለ ካውያ ነገር፣ ካውያው ትኩስ ነው ማለት ነው። የብረት ካውያ ማለት ነው። ትኩስ ነው ማለት ስንፈልግ ነው። ሲት ኦን ዘ ቸር፣ ሲት ኦን ዘ ቸር ወንበሩ ላይ ተቀመጥ ወይም ወንበሩ ላይ ተቀመጭ ማለታችን ነው። ውድ የምርኩዝ ቤተሰቦች በቤት ውስጥ ባሉ እቃዎች መሰረት በማድረግ 30 የሚደርሱ አረፍተ ነገሮችን በዚህ ቪዲዮአችን ተምረናል። በሌላ ቪዲዮአችን ያዘጋጀሁት ከዚሁ ጋር ተመሳሳይ የሆነ ሌላ ክፍል ይኖረናል። ተጨማሪውን ክፍል ለቅላችኋለሁ በጣም አስፈላጊ ስለሆነ ማለት ነው። በአረብ ሀገር የሚትሄዱ እንዲሁም በቤት ውስጥ ያሉ እቃዎችን መሰረት በማድረግ በእንግሊዘኛ መናገር እንዳትቸገሩ ስለሚያግዛችሁ ተከታታይ ክፍሎችን እለቅላችኋለሁ። ከዚሁ ጋር ተመሳሳይ የሆነ ክፍል በሌላ ቪዲዮ ሰራላችኋለሁ። ለዛሬ እንዳይበዛብን በሌላ ቪዲዮ እንገናኛለን። ሰናይ ጊዜ ተመኘውላችሁ ቤተሰቦቼ።